ቤተሰብ ገንዘብ በጣም ብዙ አይነት ስም ነው ያለው። ወደ 12 የሚሆኑ ነገሮችን እዚህ ጋር ዘርዝሬ የላቸዋለሁ። ለትምህርት ቤት የሚከፈል ክፍያ፣ ለፍች፣ ኢንዲቮርስ፣ ለፍርድ ቤት ቅጣት፣ ለጥሎሽ፣ ለአጋቾች፣ ዕዳ ሲኖርብን፣ ግብር፣ ለመንግስት፣ ለጡረተኛ ቀጣሪ ለሰራተኛ ሲከፍል፣ የባንክ ብድር ሲኖር፣ ለጥሩ መስተንግዶ እናንተ የምትከፍሉት፣ እንዲሁም ጉቦ ምን ይባላል በእንግሊዘኛ። ከዛ በፊት ግን ፎሎ እያደረጋችሁ የኛን ቻናል እንደዚህ ስራችን ብዙም ፎሎወር የለውም እና ፕሊዝ ፎሎ እያደረጋችሁ ለትምህርት ቤት ክፍያ it's called fee ለፍች ወይም in divorce የሚከፈል ክፍያ ምን ይባላል? it's called alimony and then ለፍርድ ቤት ቅጣት የሚከፈል ክፍያ it's called fine ለጥሎሽ in marriage it's called dowry ለአጋቾች የሚከፈል to kidnappers it's called ransom ማስለቀቂያ ማለት ነው ransom ዕዳ when you owe someone ይላል ሌላ ሰው ዕዳ ሲኖርባችሁ it's called debt ግብር ለመንግስት ሲከፍሉ when you pay to the government it's called tax ለጡረተኛ civil servant retirees we call it pension ቀጣሪ ለሰራተኛ employer to workers የሚከፍለው ክፍያ it's called salary የባንክ ብድር when you borrow from the bank it's called loan ለጥሩ መስተንግዶ when you offer after a good service it's called tip and then finally ጉቦ illegally received in the name of service ምን ይባላል በእንግሊዘኛ እናንተ ትሞክራላችሁ thank you